ሰላም እንደምን ቆያችሁን የኤዲ ቲዩብ ቤተሰቦች። የዛሬ ዝግጅታችን በአረብ ሀገር ስለምትኖር የአንዲት የኢትዮጵያዊ የፍቅር ታሪክ ይሆናል። የዛሬው የፍቅር ታሪክ ለዘገባ ያመቸን ዘንድ በሁለት ክፍሎች የተከፈለ ነው። አንደኛው የልጅቷ የፍቅር ታሪክ ሲሆን፣ ሁለተኛው በዛ የፍቅር ህይወት ስለገባችበት ችግር የምንነግራችሁ ይሆናል። ለባለታሪኮቹ ጥንቃቄ ሲባል በዚህ ዝግጅት ላይ ያሉ ባለታሪኮች ስማቸው የተቀየረ መሆኑን እናሳስባለን። ጊዜው በ2008 ዓመተ ምህረት ነበር። በዚያ ወቅት በመንግስትና ለውጥ ፈላጊ ሰዎች ግጭቶችና አመጾች በየአካባቢው የነበረበት ወቅት ነው። በዛ ጊዜ ሰሚራ የምትባል ወሎ ደሴ ወይዘሮ ስህን ትምህርት ቤት የምትማር ልጅ ነበረች። በትምህርቷም በጣም ጎበዝና በአስተማሪዎቿም የምትወደድ ልጅ ነች። በአካባቢው ጥሩ ተግባቦትና መልካም ማህበራዊ ህይወት ነበራት። በዚያ ወቅት ሀገር ውስጥ በነበረው ሁነትና ቤተሰቦቿ የነበረባቸው የኢኮኖሚ ጫና ሰሚራ ትምህርቷን ጨርሳ ስራ ይዛ የምትቀይረው ሳይሆን በፍጥነት ወደ አረብ ሀገር ሄዳ የቤተሰቦቿን ህይወት መቀየር እንዳለባት ተወስናለች። ይህን ነገር ለቤተሰቦቿ ስታማከራቸው ቤተሰቦቿ ሀሳቧን ባይወዱትም ካለባቸው ችግር አንጻር ቆይተውም ቢሆን ይስማማሉ። ሰሚራ ከሀገር ወጥቶ የቤተሰቧንና የራሷን ህይወት የመቀየሯ ነገር እርግጥ ሲሆን ከእሷ ፊት ወደ አረብ ሀገር የሄደች ጓደኛዋ ጋር ደውላ ጉዳዩን ስትነግራት አዲስ አበባ የሚገኝ ኤጀንሲ እንዳለ ሊረዷት እንደሚችሉ ትነግራትና ስልክም ትልክላታለች። ጉዳዩን ለአባቷ ስትነግረው አዲስ አበባ የሚኖር ወንድም እንዳለው እሱ ጋር ሆና ፕሮሰስ ማድረግ እንደምትችል ይነግራትና የሚያስፈልጋትንም ገንዘብ ሰጥቶ ቤተሰቡንም ተሰናብታ አዲስ አበባ ትመጣለች። በዚያን ወቅት ነው ሱሌማን ከሚባል ሰው ጋር የተተዋወቀችው። ሱሌማን በአረብ ሀገር ኤጀንሲ ውስጥ ቋንቋ የሚያስተምር መምህር ነበር። ሱሌማን በአስተማሪነት ህይወቱ ደስተኛም ያልነበረ ሰው ነው። እያስተማራቸውም ተማሪዎቹ በሚሳሳቱበት ወቅት ይናገራቸውም ይሰድባቸውም ነበር። ይሄ ነገር ሰሚራንም አልፎ አልፎ ያጋጥማት ነበር። አንድ ቀን ታዲያ ሰሚራ ትምህርት ከመጀመሩ በፊት ከአንድ ሰዓት ቀደም ብላ ደረሳ ከህንፃው ስር ባለ አንድ አነስተኛ ምግብ ቤት ውስጥ ገብታ ቡና ታዛለች። በተመሳሳይ ሰዓት ሱሌማን ደርሶ ለመቀመጫ የሚሆን ቦታ ሲያማትር ሰሚራን ያያትና እሷ ጋር ሄዶ ይቀመጣል። አብረውም ተቀምጠው ብዙ ይጫወታሉ። በዚህም ያለፈ የፍቅር ህይወቱን በዝርዝር ያስረዳታል። ከዚህም ተነስታ ሰሚራ ሱሌማን ባለፈው የፍቅር ህይወቱ ባመነው ሰው መከዳቱ ጸባዩን ቀይሮት እንጂ መልካምና ጥሩ ሰው መሆኑን ትረዳለች። መጀመሪያ ላይ ግንኙነታቸው የተማሪና ያስተማሪ ቢሆንም ሲቆይ ተገናኝተው ሻይ ቡና ማለት ይጀምራሉ። ከዛም ሱሌማን የአረበኛ ቋንቋ ሲያስተምራት ሰሚራ ያላት ቁንጅና ባህሪ ትኩረቱን እየሳበው መጥቶ ፍቅር ውስጥ ይከቱታል። ከዛሬ ነገ እነግራታለሁ እያለ የሰሚራ ፕሮሰስ አልቆላት ለእሷ ያለውን ፍቅር ሳይነግራት እሷ ወደ አረብ ሀገር ትሄዳለች።